ወገናችንን ከረሃብ እልቂት ለመታደግ የተጀመሩ የነፍስ አድን ስራዎች ሊጠናከሩ ይገባል ተባለ። በተለያዩ የማህበራዊ ሚዲያ አንቂዎች፣ ግለሰቦች፣ ማህበራትና የመንግስት አካላት በአይናችን ፊት የሚረግፈውን ህይወት እንታደግ በሚል በሀገር ውስጥና በውጭ ሀገር የሚገኙ ወገኖች የጀመሯቸው የነፍስ አድን እንቅስቃሴዎች ሊጠናከሩ፣ ሊቀናጁና ወደ ተግባር ሊቀየሩ እንደሚገባ ተገለጸ። በህጻጽ መጠለያ ጣቢያ የሚገኙ ተፈናቃዮች በምግብና በመድኃኒት እጥረት ምክንያት ከሐምሌ 2017 ዓ.ም ወዲህ ብቻ ከ50 በላይ ተፈናቃዮች ሲሞቱ በአጠቃላይ ከ2015 ዓ.ም ጀምሮ እስካሁን ድረስ ከ300 በላይ ተፈናቃዮች ህይወታቸው ማለፉን የምዕራብ ዞን አስተዳደር አስታውቋል። አሁንም ቢሆን በምዕራብ ትግራይ ተፈናቃዮች መጠለያ ውስጥ የሚገኙ ወገኖች በረሃብና በመድኃኒት እጥረት ምክንያት በየቀኑ ለሞት እየተዳረጉ እንደሚገኙ ተመልክቷል። የምዕራብ ዞን አስተዳደር የሲቪል ማህበረሰብ ድርጅቶችና ሌሎች ወገኖች በሀገር ውስጥም ሆነ በውጭ የምትገኙ ግለሰቦች፣ ባለሀብቶች፣ መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም ሰብአዊነት የሚሰማችሁ ሁሉ ወገን ለወገን በሚል ሰብአዊ ጥሪ አስቸኳይና የተቀናጀ እርዳታ በማድረግ ለዚህ ህዝብ እንዲደርሱ ጥሪ አቅርበዋል።